ሃሎ ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ በጣም ቆንጆ ቀን አሳልፌያለሁ። እነማን ጋር ይመስላችኋል? ከሀገሮቼ ልጆች ከኢትዮጵያኖች ጋር። ከየት መጡ ይመስላችኋል? ከለንደን። በእውነት ነው የምላችሁ ትልቅ ግሩፕ ነበር ዛሬ። እኔም ለሀገሮቼ ልጆች በቻልኩት ተሯሩጬ ሽር ጉድ ብዬ የቀረ ነገር የለም። ሁሉንም ነገር በእውነት ፎቶ አላነሳሁትም፣ ቢዚ ስለነበርኩኝ አላነሳሁም ፎቶ የምግቡን። እነሱ ካላቸው ይልኩልኛል። በቃ መቼም ሽር ጉድ ብዬ እኔ እግዚአብሔር ምስክሬ ነው የምላችሁ ከ6 ሰዓት ከ45 የጀመሩ የመጡ አሁን ነው ገና የወጡት ሚድናይት ማለት ነው። ይሄን ያህል ሰዓት እነሱ ጋር በጣም ነው ያሳለፍኩት። ለንደኖች አመሰግናለሁ። በግሩፕ ስራ ይብላችሁ ከ3 ወር በፊት ቡክ አርጋችሁ እኔ ጋር መጣችሁ ሳፖርት ስላረጋችሁኝ ሙናስ ኢትዮጵያን ኩዚን ኤደንብራ ስኮትላንድ በጣም ነው እማመሰግናችሁ። እወዳችኋለሁ። በጣም ጥሩ እህትና እህቶች በእውነት በጣም ጥሩ እህቶች ኢትዮጵያኖች። እኔ ዘር አላይም ምን አላይም። ሁሉም በሃይማኖቱ ማመን ይችላል። ሁሉም በፖለቲካው በራሱ ማመን ይችላል። የሚመለከተኝ ነገር የለም። እኔ ግን አንድ ኢትዮጵያን ወክዬ እነዚህም ልጆች እቺን ጀግና ሳፖርት እናርጋት ስኮትላንድ እንሂድ ብለው እኔ ለማየት እስከመጡ ድረስ እኔ ደግሞ ልንገራችሁ አይደለ ዝቅ ብዬ አመሰግናለሁ። በጣም ነው በእውነት ሳያችሁ እንደዛ ልብስ አሰርታችሁ አንድ አይነት ለብሳችሁ እንዴት እኔን ለማስደሰት ያደረጋችሁት ስጦታችሁን ይዛችሁ ሳፖርት ስላረጋችሁኝ በጣም አመሰግናለሁ። ለንደኖች የኔ ቆንጆ ፊፊዬ፣ እናንተ ሌሎቹም ስማችሁ ሁሉ ያላስኩቱ አሁን ስማችሁን አጠናለሁ ማለት ነው። ለሌላ ጊዜ እንዳስቆይ ስማችሁን ይዛለሁ ለወደፊት። እንግዲህ ለንደን ስመጣ ደግሞ እንገባበዛለን። እንግዲህ ቡናም ሻይም ትጋብዙኝ፣ እኔም ጋብዛችኋለሁ። በጣም አመሰግናለሁ። ልንገራችሁ አይደለ ሰፈሬ መንገዱ ሁሉ አገር ከስተምሮች የፈረንጆች ሁሉ ጉድ እስከሚሉ ቀውጪን ያረግነው በጣም ደስ ይላል። አይ ሀገር ልጅ መዋደድ መፋቀር እንዴት ደስ ይላል! በጣም ነው ደስ ያለኝ። ይኸው አሁን ሚድናይት ነው፣ ከ00 በኋላ ነው። አሁን ገና ቤቴ ለመድረስ ገና ከ1 ሰዓት በኋላ ቆያለሁ ማለት ነው። እስከሚጨርስ ስራው የቤቱ ስራ ስታይዲ እስከምናረግ ምን እስከምንል ግን በጣም ደስ ብሎኛል። ለምን እዚሁ አድሬ የተጨናቦስኩ ነገ ደግሞ እያልኩ ለምን አልመጣም? በጣም ደስ ብሎኛል። አመሰግናለሁ ለንደኖች፣ ኢትዮጵያኖች፣ የሀገሮች ልጆች እንደገና በድጋሚ ክብር ይስጣችሁ። እኔን ስላከበራችሁኝ እግዚአብሔር የበለጠውን ይስጣችሁ። አመሰግናለሁ። ወዳችኋለሁ። እንደናንተ እንደዚህ